ለምንድን ነው የመጣችው ተባራችሁት መሰረት የመጣ ነው ልጃችሁ ጽዮን ጌታቸው ለልጃችን ይስሐቅ ለመጠየቅ ነው። ሽማግሌዎቹን አላቃቸው ምን እንደሚያስረዱ ማለቅም በጣም ተጨንቄያለሁ። እኛም አግብተን ወልደን ስላየነው ልጆቻችን ወደዚህ እንዲቀላቀሉ ስንል የመጣ ነው ለተከበረው ቅዱስ ለሆነ የጋብቻ ጥያቄ። እሺ ምን ቢባሉ እስካሁን አላወቅንም። ልቤ መንታ እየመታ ነው። አብሮ የሚመጣ ሰው የተከበረ ሲሆን ጀርባውን ማየትና ማወቅ ይቻላል። በእውነት ለመናገር ሳያችሁ እኔ ከልቤ በጣም ነው ደስ ያለኝ። እሺ ቁጭ በሉ ተቀብለናል። እሺን እንግዲህ ስጦታ ለሽታችሁ ያቀረብነው ነው ተቀበሉ። እንግዲህ ተጫውቱ። አሁን ኦሬዲ ተቀላቅለናል። ሆነልኝማ ሲሳካ ነገሩ ሚስትል ታረገኝ ሲሰማ ሀገሩ አንተን ይሄን የወሰድክ ያገባ አህለታ አቤት እኛ ድግስ አቤት እኔ ደስታ እቺ ልጅ ወደ እናንተ ስትገባ ዓለም ይዛ ትግባ። ይሄ ልጅ ወደኛ ሲገባ ዓለም ይዞ ይግባ። እኛ ባጎደልነው መላእክት ሰማዕታቶችም ልበት ሙሉ ነው። ለዚህ ኬሬ ይሁን እንዳባይ ባለው እንዳንቺ ባዘቶ ለጋብቻው ኬሬ ይሁን ኬሬ ወላለነው ኬሬ ይሁን እና እኔ በእውነት ወርቅ የሆነች ልጅ ነው የምሰጠው። እሱም ደግሞ እጅግ በጣም ነው የምወደው። ኢዜ ታስታውሳለህ? ያን ጊዜ የተገናኘንበት ጊዜ ጀምሮ ከእህቴ ልጅ እኩል እንደ ልጄ ነው የምቆጥርህ። ሁለት ሰው ነው ልጄ ብዬ ስልኬ ላይ ሴቭ ያረኩት። ይስሐቅ ልጄ እና አቢ ልጄ ብዬ ነው ሁለታችሁን ያረኩት። አንዱ አንተ ነህ እና ይስዬ በእድሜ ቆይቼ ያንተን ክብር ስላየው ደስ ብሎኛል። አያለውን ይፈልጋለሁና በጣም የምፈልገው ልጅ ነው ይስዬ። ለዚህ ስላበቃህ በእውነቱ እጅግ በጣም ደስ ብሎኛል። አንተ በጣም ጥሩ ሰው አክባሪ፣ መጨረሻውን ያሳምርልህ። ትዳር፣ ኑሮ፣ ሥራ፣ ሕይወት ሁሉ ይባረክ። መልካምነትን ስላየ ፈጣሪ ለዚህ ቀን ውስጥ ሁሉንም ነገር አድርጎልሃል። እንግዲህ ዛሬ ሸዋግሌ ሆኜ መጥቻለሁ። ከዚህ በኋላ ደግሞ ሰርጉን እንጠብቃለን። ይስሐቅ እየወዳለሁ፣ አከብራለሁ። መልካም ጋብቻ